ሰላም እንዴት ናችሁ? የፍቴክ ቻናል ቤተሰቦች ዛሬ ደግሞ በክፍል 2 ተገናኝተናል። በዲዛይን ሳይዝ እና ሶላር ዌተር ፓምፕ ሲስተም ላይ ማለት ነው። ትላንት ወይም ደግሞ በክፍል 1 ያየነው ስለ ፓኔሉ ሲስተም ዲዛይን ሁሉንም አይተናል። ዛሬ ደግሞ ፓምፕ ሲስተሙን እናያለን ማለት ነው። ለምሳሌ ሲስተም ሪኳየርመንትስ አንድ ሰው ወይም ደግሞ አንድ ድርጅት ፓምፕ ፓወሩ 30 ኪሎዋት የሆነ ቶታል ዳይናሚክ ሄድ 300 ሜትር ሲሆን ዌተር ዲስቻርጅ ሬቱ 7 ሊትርስ ፐር ሰከንድ ደግሞ ወደ ሜትር ኩብ ፐር አወር ሲንቀይሮ 5.2 ይሆናል። እንደዛ ከፈለገ ዩሴጅ አወርስ ፐር ዴይ ለቀን ለስድስት ሰዓት ጻው ባለበት ሰዓት ካለ ይሄ ማለት ያው ባትሪ ያስፈልግም ማለት ነው። ቀጥታው ፓኔሉ ጻይ ያለበት ለስድስት ሰዓት የሚያገለግል ከሆነ ብሎ እንደዚህ አይነት ከሰጠ እንዴት ዲዛይን እናደርጋለን የሚለው እናለን ማለት ነው። ኦኬ በመጀመሪያ ስቴፕ ሃይድሮሊክ ፓወር ካልኩሌት እናደርጋለን ማለት ነው። ሃይድሮሊክ ፓወር ማለት the theoretical minimum power needed to lift the water የውሃው በግፊት ወደ ላይ ከፍታ ላይ ለማውጣት ፓወር ያስፈልጋል ወይም ደግሞ ኃይል ያስፈልጋል ማለት ነው። እሱን ካልኩሌት ለማድረግ የምንጠቀመው ፎርሙላ P is equal to this right times G times Q times H over efficiency. This efficiency, the pump efficiency ማለት ነው። efficiency 100% ስለማይሆን ለefficiency እናካፈላለን እነዚህን አባዝተን። አሁን ለምሳሌ the hydraulic power in watts ነው የምናገኘው። density of ቀጣይ ያለው density of water ነው። እሱ ደግሞ ይታወቃል። ከዛ G ደግሞ acceleration due to gravity እሱም ይታወቃል። Q is the flow rate ነው። the flow rate ለምሳሌ የተሰጠን ወይም ደግሞ ቅድም ያልነው 7 ሊትር ፐር ሰከንድ ያልነው ማለት ነው given ነው እሱ ተሰጥቷል። H ደግሞ the total head ነው። እሱ ደግሞ ቶታል ሄዱን ማግኘት እንችላለን ከፓይፕ ርዝመት ከፓምፕ ጀምሮ ከፓምፕ ሞተር ጀምሮ ያለው ማለት ነው። ስለዚህ ፓምፕ ኤፊሺየንሲ ደግሞ እናውቃለን ከፓምፑ ማለት ነው ከ70% 90% ሊሆን ይችላል 65% ሊሆን ይችላል። እነዚህን አባዝተን ከዛ ለኤፊሺየንሲውን ስናካፍለው የምናገኘው ፓወር በዋት ነው ማለት ነው። እሱን ካስፈለገ ወደ ኪሎዋት እንቀይራለን ማለት ነው። እንደ ፎርሙላው ፓወር is equal to ዴንሲቲው የውሃ ዴንሲቲ 1000 ኪሎ ግራም ነው። 1000 ኪሎ ግራም ፐር ሜትር ኪዩብ ነው ማለት ነው። እሱ በአክሰለሬሽኑ ግራቪቲ ማለት ነው። እሱ ይታወቃል 9.181 ሜትር ፐር ሰከንድ ስኩዌር ነው። እሱን ሲናባዛ በ0.007 ሜትር ኪዩብ ፐር ሰከንድ ይሄው 7 ሊትር ፐር ሰከንዱ ወደ ሜትር ኩብ ፐር ሰከንድ ሲቀየር የሚመጣው 0.007 ያለው ማለት ነው። ቅድም 7 ሊትር ስላልነው ወደ ሜትር ኩብ ፐር ሰከንድ ሲንቀይረው እንደዚህ ይመጣል። ከዛ በሄድ ቶታል ሄድ ዳይናሚክ ሄዱ 300 ሜትር ነው የተሰጠን እሱና ባዛለን። ከዛ ኤፊሺየንሲው ደግሞ in this case ለዚህ 65% ነው ብለናል ኤፊሺየንሲው እና ለኤፊሺየንሲው 0.65 ይሆናል ማለት 65% ማለት ከላይ ያለው ስናባዛ 20.6 ኪሎዋት ይመጣል። ከዛ ለኤፊሺየንሲው ስናካፍለው የምናገኘው ፓወር 31.7 ኪሎዋት ነው ማለት ነው። አሁን your 30 ኪሎዋት ፓምፕ is just about right ቅድም አሁን እኛ እንፈልጋለን ብሎ የሰጡን 30 ኪሎዋት ፓምፕ ነው። እዚህ የመጣ 31
ነጥብ 7 ኦልሞስት በጣም ተቀራራቢ ነው። ግን ምንድነው ይሄንን ለማስተካከል ኦቨርሳይዝ እንዳይሆን እዚህ ጋር this may be slightly undersized, so either improve pipe pump efficiency or reduce total ሄዱ ማለት ነው። ቶታል ሄዱን እንቀንሳለን። እሱን ከቀነስነው እቺ ፓወር ያገኘነው ካልኩሌት አድርገን እሱ ይቀንሳል ማለት ነው። ሶ ከዛ የፓምፑ 30 ኪሎዋት አልነበረም። ስለዚህ እሱ ሞር ኤፊሺየንት ይሆናል ማለት ነው። ኦኬ የሶላር ፓምፑን ፓወር ካወቅን በኋላ ቀጣይ ሶላር አሬ ሳይዚንግ እናደርጋለን ማለት ነው። ሶላር አሬ ሳይዚንግ ማለት የፒቪ ፓኔል የሶላር ፓኔላችን ፓወር ማወቅ አለብን ማለት ነው። ከሶላር ፓምፕ የሚፈልገውን ፓወር ለማስጣት የግድ ፓኔሉ ማመንጨት አለበት ያንን ፓወር ማለት ነው። ሶ መጀመሪያ ዴይሊ ኢነርጂ ወይም ደግሞ ኢነርጂ ኮንሰምፕሽናችን ማወቅ አለብን። አሁን ለምሳሌ ለቀን ለ6 አወር ከሆነ ቶታል ፓወሩ በ6 አወር እናባዛለን። ስለዚህ 30 ኪሎዋት አይደለ ፓምፓችን ለ6 አወር የሚያገለግል ከሆነ ወይም ደግሞ የምንጠቀመው ከሆነ ስናባዛ 180 ኪሎዋት አወር ይሆናል ማለት ነው ፔር ዴይ ሶ to get that from solar panel ከሶላር ፓኔል ይሄን ለማግኘት ፓወሩን ማወቅ አለብን የፒቪ ፓኔል ማለት ነው። ሶ ይሄን ለማግኘት ደግሞ ፎርሙላው ኢነርጂ ኪሎዋት አወሩን ፕላስ ሎሲስ ሰም ሎስ ይኖራል 25% ሎስ ነው ብለን በግምት 20 እስከ 25 ሊሆን ይችላል። ግን 25 ብለን እዚህ ጋር ያስቀመጥነው አለ። ስለዚህ ኢነርጂ ኪሎዋት አወር ፐር ዴይ ማለት ነው 180 ኪሎዋት አወር ፐር ዴይ ነው ለ6 ሰዓት ስለሆነ ፕላስ ሎሲስ 0.25 ታይምስ ዘ ቶታል ኢነርጂ እሱን ደግሞ ለፒክ ሳን አወር እናካፍላለን ከደመርነው በኋላ ማለት ነው። ከዛ 37.5 ኪሎዋት ይመጣል ማለት ነው። ይሄ የሶላር ፓኔላችን ፓወር ነው ማለት ነው። ፒቪ ፓወር ፓኔል ማለት ነው። ስለዚህ አሁን ከዚህ በላይ ትንሽ ከዚህ በላይ ቢሆን አሪፍ ነው። ሪኮመንድድ ይሆናል። ሪኮመንድድ ፒቪ ሳይዝ 38 to 40 ኪሎዋት። አሁን ፒቪ ሶላር አሬ ሳይዚንግ የሚለው ጨርሰናል ማለት ነው። መጨረሻ ስቴፕ ላይ የምናየው ፓምፕ ኮንትሮለር ነው ማለት ነው። ፓምፑን ኮንትሮል የምናደርግበት አሁን የምንጠቀመው ፓምፕ ያው ኤሲ ነው። ብዙ ጊዜ አሁን ኤሲ ሞተር ስለሆነ choose a DC to AC ኮንቨርተር እንደ ኮንትሮለር ኮምፓቲብል የሆነ ኮንትሮለር እንጠቀማለን ማለት ነው። ሶላር ፓምፕ ኮምፓቲብል ዊዝ አሁን 300 ሜትር ሄዱ 7 ሊትር ፐር ሰከንድ ፍሎ ሬቱ ጋር ኮምፓቲብል የሆነ ማለት ነው። ሬት ዳት 30 ኪሎዋት ከዚህ በታች መሆን የለበትም። ከ30 ኪሎዋት በታች መሆን የለበትም። ምክንያቱም ኮንትሮላችን ይጎዳል ማለት ነው። if using AC motor we use VFD ማለት variable frequency drive ላው ስፒዱን ስንቆጣጠረው በቫሪያብል ፍሪኩዌንሲ ማለት ነው ኤፊሺየንት ይሆናል። ፓምፓችን ኤፊሺየንት ይሆናል። ኤነርጂም ሴቭ ስለሆነ ይመከራል ማለት ነው። VFD ብንመርጥ ማለት ነው ለኤሲ ሞተር። ሶ አጠቃላይ ስናየው ዌተር ፓምፕ ሲስተሙን ዲዛይን እንደ ሳይዝ የምናደርገው በዚህ አይነት መልክ ነው ማለት ነው። ስለዚህ ይሄ ቪዲዮ እዚህ ላይ ያልቃል። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ።